ለብሳው መጣች። ጃኬቴን ጥዬ መጣው። የት? ያደርኩበት ነው። ጓደኛሞች መሆናቸውን እያወቅ ደሞ እሷ አይደለች እንደ ጃኬቱን የገዛችልህ? ወደዚህ ጠርቻታለሁ፣ አትጨቃጨቀኝ። ለብሳው መጣች። ምኑን? እሳቱን ማለት ልብሱን። ወዴት ነው? የረሳኸውን ልስጥ ብዬ ነው የመጣሁት። ትንሽ አትቆይም? እንዴት አወቅ? ምኑን? መቆየት የሚለውን ቃል። አይ ቸኮልሽ ብዬ ነው። አንተ ተረጋግተህ ነው ከጓደኛዬ ጋር ስትዳራ ያደርገው? ይሄ ነገር ለምን አይቀርብህም? የማያውቁት ሀገር ሆኖብህ ነው ሴክሱ። እሷን ቆይ ትለኛለች፣ እኔ ደግሞ የኖርኩበት ዓለም ነው። የእውነት ግን ትወዳታለህ? በጣም። ታዲያ ለምን አታቆምም? የምትወደኝ አይመስለኝም። እንዴት? ከወደደችኝ ለምን አትጀምርም? ሌላ ቦታ እንዳልሄድ የፈለገችው ሌላ ቦታ የምፈልገውን ነገር እሷ ለምን አትሰጠኝም? እንዳትጸጸት። የሚጸጽተኝማ ማወቄ ነው። አብዛኛው ሰው ለማወቅ